ሰላም እንዴት ናችሁ? ዛሬም በድጋሚ በሃኒ ጉዳይ መጥቻለሁ። እንደምታስታውሷት ሃኒ የባህር ዳር ዩኒቨርሲቲ 3ኛ ዓመት ተማሪ ስትሆን ባጋጠማት የመተንፈሻ ህመም ምክንያት ከ12 ጊዜ በላይ ቀዶ ጥገናዎችን አድርጋለች። በአሁኑ ሰዓት ህክምናውን ከሀገር ውጭ ወጣ ማድረግ እንዳለባት በህክምና ባለሙያዎች ተነግሯት የተጠየቀችው 6 ሚሊዮን ብር ወይንም $120,000 ሲሆን ያ ገንዘብ ከቤተሰቦቿ አቅም በላይ ነው። ያንንም በማሰብ የኢትዮጵያ 10 ብር ቻሌንጅ አዘጋጅተናል። ያንን ቻሌንጅ እዚህ ጋር በምታዩት የባንክ አካውንት እንግዲህ ቻሌንጁን እየተቀላቀላችሁ እህታችንን እንታደጋል ትላለሁኝ። በውጭ ሀገር ደግሞ ለምትኖሩ በተለያየ ቀን የተለያዩ እቃዎች መማር ጋር በጨረታ መልክ ቀርበዋል። እዛ ጨረታ ውስጥ እየተሳተፋችሁ ሃኒን አግዟት። እንዲሁም ዛሬ ከምሽቱ 1 ሰዓት ጀምሮ መጽሐፍ ቅዱስ እንዲሁም የሀገር ባህል ልብሶች አሉና ሁላችሁም እየመጣችሁ እዚህ ጨረታ ላይ እየተሳተፋችሁ ሃኒን እናግዛት እላለሁኝ። የኢትዮጵያ 10 ብሩን ግን እንዳትረሱ ያልተቀላቀላችሁ፣ ምክንያቱም ትንሽ ብር ሊመስላችሁ ይችላል። ለነሱ ግን ሲሰበሰብ በጣም ብዙ ነውና ይህን እያረጋችሁ እህታችን ሃኒን እናግዛት እላለሁ። እንግዲህ መብርሃን ተማርሽ ሃኒዬ ድነሽ እንግዲህ የረዳሽን እግዚአብሔርን መጀመሪያ ከዛ ደግሞ በመቀጠል ያገዙሽን ሁሉ እንድታመሰግኝ ይርዳሽ ሃኒዬ። አይዞሽ፣ ሁላችንም ከጎንሽ ነን እና አደራ 10 ብሩን ቻሌንጅ ሁላችሁም ተቀላቀሉ። እንዲሁም የጎፈንድሚ ሊንኩን የመማር የፕሮፋይል ላይ እንዲሁም እዚች ጋር የምታዩት የናሆሚ አካውንት ላይ ማግኘት ትችላላችሁ። እዛ ውስጥ እየገባችሁ $1 ጀምሮ እንድታግዟት እላለሁኝ። አመሰግናለሁ።